መባዬን እዩልኝማ በንፋሱ ይጫወታል። ኃይለኛ ንፋስ ስለነበር የመጀመሪያ ታይም ላይ ዣንጥላችንን ቀማን። ከዛ በኋላ እንደ ጨዋታ ይዞት የለቀቀው ዣንጥላውን ከዛ ይከተለዋል ማለት ነው እየሮጠ እዚህ ጋር ዣንጥላውን ልቀበለው ነው እየሮጥኩ የነበረው። ግን መባውን አሁን በነገራችን ላይ በሩጫ ሊቀድመን ትንሽ ነው የቀረው አይደል? ያላችሁ እየሮጠን እየሄደ ያለ አንድ ቦታ ልንሄድ ነው። እስቲ አብረን እንዋል። ነዳጄን ቀዳሁኝ። ከዛ በኋላ እየሄድኩ ነው። አየሩ ደስ አይልም? አየሩ በጣም ደስ ይላል። በነገራችን ላይ እንደዚህ እንዳይመስላችሁ በጣም ቅዝቃዜ አለ፣ ኃይለኛ ቅዝቃዜ አለ። ደረስን ቦታው ጋር። ይሄ ቦታ በጣም ነው የሚያምረው። በጣም በጣም ነው የምንወደው። በጣም መባ በተለይ በጣም የሚወደው ቦታ ነው። ይህን ቦታ በጣም ነው የሚወደው። በጣም ደስ የሚለው የሚያዝናናው ቦታ ነው ምናምን እይታው ደስ ይላል ምናምን በጣም ደስ ይላል። በጣም የሚያምር ቦታ ነው ያለው። በጣም ነው የሚያምረው። አሁን እዚህ ጋር እንትኑ ጋር ነን ያለነው። ገና ሊፍቱን ልንወርድ ነው። ከላይ ሆነን ነው የምናየው። ከላይ ራሱ ቪው አያምርም? በጣም ነው የሚያምረው። እኔ በጣም ነው የምወደው ይሄንን ቦታ። በነገራችን ላይ እዚህ ቦታ ሄጄ ስመጣ መንፈሴ ታድሶ ነው የሚመጣው። ምክንያቱም ብርድም ቢሆን መጥፎ አየርም ቢሆን ጥሩ አየርም ቢሆን ምንም ቢሆን የሚያምር ቪው አለው። በጣም ነው የሚያምረው። በነገራችን ላይ ሰመር ላይ ደግሞ በጣም ነው የሚያምር ቦታዎች አሉት። በጣም ደስ የሚሉ ቦታዎች አሉት። በተለይ ንጽዬና መባ በጣም በጣም ነው የሚወዱት። በጣም ነው የሚያምረው። ከሊፍቱ ወረድን፣ ከሊፍቱ ወጣን። አሁን ከሊፍቱ ወጥተን ወደ ውጭው እየወጣን ነው ያለ ነው። መባነቱማ በጣም በርዶታል። ብላችሁ እጁን ኪሱ ከቶ ሲያምር እኮ አንዳንዴ በነገራችን ላይ መባዬ ትንሽ ያስቸግረኛል። ምክንያቱም አሁን እዚች ጋር ታብሌቱ እዚህ ውስጥ ቦርሳ ውስጥ ነው ያለው እና ቦርሳ ውስጥ አምጪ እያለ ነው እያስቸገረኝ ያለው። በነገራችን ላይ የመጀመሪያ ጊዜ ነው ወደዚህ ወደ ዩቱብ ስመጣ። ሞክር ነበር ከዚህ በፊት ግን ብዙ አይደለም። አሁን ግን ፕሮፐር ነው የመጣሁትኝ። ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ኮመንት እያደረጋችሁ አስተያየታችሁን ስጡን። መባ ያስቸግረኛል። ለማታውቁኝ ሰዎች ብዙ ጊዜ ቲክቶክ ላይ ነው የምታወቀው። እዚህ ጋር ብዙ መጥቼ አላውቅም። ለማታውቁኝ ሰዎች መባ ኦቲስቲክ ቦይ ነው እና በጣም ያስቸግራል። ያው ያስቸግሩ ማለት ይከብዳል እና ያስቸግራል። ግን እንደዛም ሆኖ ግን እየተሻሻለ የመጣ ልጅ ነው። አሁን ላይ ጥሩ ላይ ያለ ልጅ ነው። እውነቱን ለመናገር ብዙ ጊዜ 80% የእናቶች የወላጆች ጥረት ነው እንደዚህ የሚያደርሳቸው። ወላጆች የሚጥሩት ጥረት ነው። 20% ነው ነርሶቹም ዶክተሮቹም ትምህርት ቤቱም የሚያግዘው ብዬ አምናለሁኝ። እና በብዙ ጥረት እዚህ ደርሷል። ከእግዚአብሔር ጋር በተለይ ከእግዚአብሔር ጋር በጣም እዚህ ደርሰናል። ይህኛውን ቦታ በጣም በፍቅር ነው የሚወደው። በነገራችን ላይ የስንት ጊዜ እቅዱ መሰላችሁ እዚህ ቦታ ላይ መምጣት። በጣም እዚህ ቦታ መምጣት በጣም ነው የሚወደው። ይሄ ቦታ ማለት አይቲቪ ያለበት ሁላችሁ እንደምታዩት አይቲቪ ያለበት ቢቢሲ ያለበት ኳስ ማየት የምትወዱ ሰዎች ምናምን እንግዲህ ከዚህ ነው የሚዘገብላችሁ እና ብዙ ነገሮች ያሉበት የብዙ እንትኖች የሚተላለፈው ከዚህ ነው እና አንድ ቀን ደግሞ እስቲ ውስጡን ደግሞ ላሳያችሁ ሞክራለሁ። ውስጡን እንጎበኛለን። ይሄ ግን ቦታው ደስ ይላል፣ ያምራል ምናምን ውሃ ቦታ አለው ምናምን በጣም ነው የሚያምረው። መባዬ በተለይ በቃ እዚህም ቦታ ብዙ ጊዜ ስለማመጣው በጣም ነው የሚወደው። በጣም ነው የሚወደው። ከዚህ ሲመጣ ደስ ይለዋል። እውነቱን ለመናገር እኔም በጣም ነው የምወደው። ሚዲያ ሲቲ ይባላል። ሳልፎርድ አካባቢ ነው። እዚህ ሀገር የምትኖሩ ሰዎች ካላችሁ ሄዳችሁ ማየት የምትፈልጉ ከሆነ በጣም ደስ የሚል ቦታ ነው። ቦታውን እንወደዋለን። በተመላችሁ መጨረሻ ላይ መባዬ ቀማኝ። በነገራችን ላይ አልሸነፍለትም። እኔም ያለሁትኝና እኩል ነው የምንታገለው። በማስፈራራው በኩል አስፈራርቼ እንዲሰጠኝ ያደርገዋለሁ። ብዙ ቁልፍ ነገሮች አሉ። እንመለሳለን ወደ ቤት ወይ ምናምን የሚባሉ ነገሮች አሉትና እንደዛ እያልኩኝ አስመልሰዋለሁ፣ እንዲመለስ አደርገዋለሁኝና በጣም እያስቸግረኛል። ግን በቃ እንዳይሮጥ እንዳይጠፋ እዚህ አካባቢ አሁን አንዳንድ ጊዜ የሆነ ሴሬሞኒ ምናምን ይኖርና ግርግር ይኖራል። ያኔ ያስፈራኛል መባ እንዳይጠፋ እንጂ እንዲጨርስ ሲል ምንም ችግር የለውም ማለት ይቻላል። እንደዚህም ለእኛም አሪፍ ነው እና ይኸውላችሁ የውሃው ቦታ ደረስን። ውሃው ቦታ በጣም ደስ ይላል። ንጽዬ በጣም ወደው ቦታው ነው። ይሄንን በጣም እዚች ጋር ቁጭ ብለን እንበላለን፣ እንጠጣለን። አንዳንድ ጊዜ እንጆይ እናረጋለን። ያምራል ቦታው። እዚች ጋር ቁጭ ብለን ነው የምንበላው። አንዳንድ ጊዜ ምግባችን ይዘን መጠን እዚች ጋር ቁጭ ብለን እንበላለን።
አሁን ግን በጣም ብርድ ነው ዛሬ። በጣም ኃይለኛ ብርድ ነው ያለው። በጣም ኃይለኛ ብርድ ነው ያለው። ውሃው ነው ሲያምር። በነገራችን ላይ እዚች ጋር በጣም ቆይቷል። አንድ ጊዜ ታስታውሻለሽ ንጽዬ? እዚህ ጋር ቦርሳዬን ሊወረውርብኝ ሲል መባ ለትንሽ ነው ያዝኩት አይደል? ቦርሳዬን ወደዚህ ውስጥ ወደዚህ ወደ ውሃ ውስጥ ሲወረውር ቦጭ ሲል ያለው እንትን በጣም በቃ መባ የሚያስደስተው ፓርት እሱ ፓርት ነው። በጣም ነው የሚያስደስተው እና የሆነ ነገር ይጥላል እያልኩኝ ሁሌ ነው የምፈራው። በጣም ነው የሚያስፈራኝ እና ቦታው ያምራል። በጣም አሪፍ ነው፣ ደስ ይላል። ግን በቃ በጣም እንትን ነው የምታዩት፣ ውሃ መኖሩ ያስፈራኛል። ይህን የሚያስፈራኝ ለምንድን ነው? መባዬ ውሃ እንደሚወስደው እንደሚጎዳውም አያውቅም እና እንትን ይላል፣ ሊገባ ምናምን ይፈልጋል አንዳንድ ጊዜ አይደል ንጽዬ? እና ለዛ በዚህኛው ሳይድ በኩል አድርጓል፣ በዛ በኩል አላምነውም። በቃ አላምነውም። የሆነ ነገር ቢያደርግ የሆነ ነገር ቢወስድስ ምናምን እያልኩኝ ፈራዋለሁኝ በጣም። ያኔ ቦርሳዬን እንዴት እንዳዳንኩት ነው የማውቀው። ታስታውሻለሽ ማማ? ኦልሬዲ ወርውሮት አየር ላይ ነው የቀለብኩትኝ። እና መቼም እሷን ቀን አልረሳትም። እና በጣም ደስ ይላል። የመባሩቲን አሁን ወደዚህ የምንሄደው ዝም ብለን የምንራመደው ያለ ነው። ዝም ብለን አይደለም፣ የሆነ ቦታ ልንሄድ ነው። እዚህ ጋር አንድ የሆነ ቦታ አለ፣ እሱ የሚፈልጋት ቦታ እንትን ክሪፕስ ምናምን የሚገዛበት ቤት። አንቺም ትገዣለሽ፣ እሱም ትገዛለች። ከዛ እሱ የሚገዛበት ቦታ ላይ ነው የምንሄደው። ለማታውቃት ሰዎች ንጽዬ ትባላለች። በጣም ጣፋጭና ጥሩ ልጅ ናት። አንዳንዴ ጥሩ ልጅ ናት፣ አንዳንዴ አስቸጋሪ ናት። አይደለሽም? አውሪ አይቲቪ ወላችሁ። አይቲቪ ማለት ይሄ ነው እንግዲህ። ይሄ ሁሉም እያንዳንዱ ህንፃዎች ላያቸው ላይ ተጽፎባቸዋል። ማታ ላይ ደግሞ በጣም ነው የሚያምረው። በጣም እኔ በጣም የምወደው ቦታ ነው። በቃ ደስ የሚለኝ ቦታ ነው በጣም። እዚያውን እየገባን ነው። እዚህ የሚገባበት ሱቅ ላይ ክሪፕስ ምናምን ያነሳል መባ። ምክንያቱም የውጭ ምግቦችን ብዙ አይበላም፣ አይወድም። ለምሳሌ እኔና ንጹህ በርገር እንበላለን፣ የተለያዩ ነገሮች እንበላልና ስንበላ መባ ምንም አይበላም። መባ ችፕስ ነው የሚበላው። ችፕስ ካገኘ ችፕስ ይበላል፣ ችፕስ ካልበላ እንካ ሌላ የሚበላው ነገር የለውም ማለት ነው። እና በጣም የሚወደውና የሚያስደስተው ቦታ ስለሆነ ለሱ ግን ብዙ አያስቸግረኝም። እዚህ አካባቢ ስንመጣ አያስቸግረኝም። መሄድ የምትፈልጉ ሰዎች፣ ማየት የምትፈልጉ ሰዎች ሄዳችሁ እዩት። በተለይ ልጆች ካላችሁ በጣም ይዝናናሉ። ልጆች ባይኖራችሁ ለራሳችሁ ራሱ በእውነት እኔ ብዙ ጊዜ ራሱ ብቻዬን ልጆች ትምህርት ቤት አድርሼ አንዳንዴ ብቻዬን ሄዳለሁ ተደብቄ። ይኸውላችሁ ሱቅ ውስጥ ገባን፣ ከሱቅ ወጣን። አሁን ምንድን ማለት ማማ ሳለኛ ትሄጃለሽ? አንዳንዴ ማማ ለራሴ ጊዜ መስጠት አለብኝ አይደል? እንዴ እስኪ ንገሩልኝ አይደል? ለራሴ ጊዜ። ይሄንን ቦታ ምንድን ነው? ይሄ ቦታ አሁን ስዊት ልንገዛበት ነው። ነግሬውን መጫወቻ ቦታ ነው። መጫወቻ ቦታ ነው። ግን መግቢያው እንዴት እንደሆነ አልገባኝም። ለሱ ብለን ስላልመጣን አልገባውም፣ አልሞከርኩትም እንጂ አሪፍ መጫወቻ ቤት እንደተከፈተ አይቻለሁ። በነገራችን ላይ ምሳ በልተን ወጣን። ምሳ ስንበላ አልተቀረጽንም፣ ምክንያቱም በጣም ርቦን ነበር፣ በርዶን ነበረ። ጭራሽ ካሜራ አላነሳንም። በቃ ብለን በልተን ነው እየወጣ ነው። ከዛ መሸብን፣ ምክንያቱም በጣም ጨለመ። ቶሎ ነው የሚጨልመው። ቶሎ የሚጨልመው ነው እንጂ አልጨለመም። 5 ኦክሎክ አካባቢ 5 ኦክሎክ አካባቢ ይጨልማል በዚህ ወቅትና ምንድነው እዚህ ጋር ያዝነው? ንጽዬ ንገሪያቸው። ሆት ቾክሌት ይዘናል ሁለታችንም በተለየ ፍሌቨሮች። በተለየ ፍሌቨሮች ይዘናል። እዚህ ጋር ሸርፕ፣ የኔ ሸርፕ ነው ይሄ የኔ ሸርፕ ነው። አውቃለሁ፣ ግን እኔ ለስጦታ አልሰጥኩትሽም። ከልጆቻችሁ ስጦታ እንዳትቀበሉ፣ ዘላለማችሁን የእነሱ እንደሆነ እንደተነገራችሁ ነው የምትኖሩት። ይህ አሴ ይባላል። አሴ ማለት በጣም የምንወደው ወዳጃችን፣ ወንድሜ፣ ጓደኛዬ ነው። በጣም አሪፍ ሰው ነው። እዚህ ነው የሚሰራው እና አሁን እዚህ ጆይን አድርጎን ነው ልክ ስንወጣ፣ እሱም ከስራ ሲወጣ እኛም እዚህ ጋር ስንደርስ ተገናኝተን ነው። የእሱ ዣንጥላ ነው በነገራችን ላይ እና መባ እንደሚጫወትበት የነበረው ቅድም ያያችሁት ይቺ በሰላማዊ ሰዓት ነው እንደዚህ ሲያስጠልለኝ የነበረው። በኋላ ላይ እንደ ፓራሹት ነው የተጠቀመበት። ይህን ጥላ እንደ ፓራሹት ነው የተጠቀመበት። እየወረወረው እና ሳይገነጥልበት እንዴት ተሯሩጦ እንደተቀበለው ይኸውላችሁ። ዣንጥላ ሄደ በነፋስ ሄድብን። ልክ ሊይዘው ስላላመለጠኝ ሰው እየያዘልኝ
የተባረከ ሰው የያዘልኝ እና መጣሁኝ። መባ ደስ ብሎታል በጣም ምክንያቱም እንደ መጫወት ነው ያየው። መጀመሪያ ነጥቆ ወሰደው ንፋሱ አሴ ይውላችሁ ንብረቴን ብሎ እንዴት እየሮጠ ዣንጥላው እንዲሰብርበት እኔ ልወስድበት ምንም አልቻልኩኝም እና ስለው ቸኮሌት ነው ቸኮሌት የንጹህ ምርጫ ነው። የኔ ልጅ የኔ ወርቅ ይበጠብጣል ግን ምንም ማድረግ አልችልም። እንግዲህ ዝናብ የዘነበብን ነው። ጨርሰናል። ይሄን ላካፍላችሁ ብዬ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ኮመንት ላይ አስተያየታችሁን ጻፉልን። እንደ መጀመሪያ ቀሪ እንዴት እንደሆንኩ አስተያየታችሁን ጻፉልኝ። መልካም ቀን ባይ። ቻው ቻው